ይህን እድል ስላገኘን እንደ አንድ የኪነ ጥበብ ባለሙያ የሙያ ወገኖቼንም ወክዬ የተሰማንን ልባዊ ደስታ ወይም የተሰማኝን ልባዊ ደስታ መግለጽ እፈልጋለሁ። ይሄ ታላቅ እድል ነው። ስለ ኪነ ጥበብ እዛም በምንወያይበት ሰዓት ይሄ ሙያ አንድ ሀሳብ ያለው ኪነ ጥበብ ሁለት አፍ ያለው ሰይፍ ሳይሆን አንድ አፍ ያለው አንድ አንደበት ያለው ኃይል እንደሆነ በመነጋገር እኛም ከአባቶች እንድናመሰግን ይፈቀድልን እላለሁ። እኔ የማቀርበው ያለፉት 3 ቀናት በተደረጉ ውይይቶች አንድ ላይ አድርገን በመሰነድ ፍሬ ሀሳቦቹን እንዳይተገበር ህግ መነሻ ተደርገው የተወሰዱት ነጥቦች ከአሁኑ ዘመን ጋራ የተለየ የምንሰራበት ማዕቀፍ እንዲበጅ የባህልና የፊልም ፖሊሲዎች ጸድቀዋል። ይሁንና ሌሎች ዘርፎች ተግባራዊ ቁርጠኝነቱ በሰለጠነው የዓለም ክፍል የጥበብ ታሪክ ውስጥ በተለይም ከ5ኛው መቶ ክፍለ ዘመን ቅድመ ክርስቶስ ማለት አዋጆቹም እንዲሁ በመላው ሀገራቸው ቅርንጫፍ ጽሕፈት ቤቶች እያቋቋሙ የሙያቸውንና የሙያተኞቻቸውን መብትና ጥቅም ያስከብራል። 5 ከዚያ በላይ የሙያተኞች ሰርቲፊኬት እስካቀረበ ሀለላ ኬላ ወዘተ በእጅጉም ተነሳስተናል። በአፍሪካ የመጀመሪያ የሆነው የሰርከስ ማሳያና ማሰልጠኛ ማዕከል ሴንት ጆርጅ ጋለሪ በአይነቱ የተለየና ዞማ መንደርን የመሳሰሉት ለዚህም ትልልቅ ፌስቲቫሎች ጥራጥቦች ናቸው። ቲያትርና እኔ በግሌ እርሶን በዚህ ወቅት ያውም በዚህ ሰዓት ምንም ባልሎት ምንም ባልጠይቆት እንዲሁ በዚህ አስቸጋሪ ሁኔታ ያውም በአጭር ጊዜ ላከናወኑት ተግባር ላሳዩን ብርሃንና ለሰጡን ተስፋ ብቻ አመስግኞት የሙዚቃ መስጠት በመቆሙ ጭምር ይህን ስርዓት እዚህ ጉዳይ ላይ ለውጡ መንግስት በሚገባ አስገንዝቦናል። የተበላሸውን እንዲህ ያሉ ከፍ ያሉ ዋጋ የሚሰጣቸውን ሀገራዊ የጥበብ ስራዎችን የሚያተጋ በፋይናንስ የሚደግፍ እውቅና የሚሰጥ የአድዋ የመሰለ ህልማችንን ለዓለም ያሳየን የሶስት የሚሰሩ ነገሮች አሉ እና የአንድ ሀገር ብላ አድርጎ ታሪክን ማውረስ ነው። እንዳመት ቴስት ኦፍ ሺካጎ የሚባል ፌስቲቫል ተጀመረ። እዛ ላይ ፓርቲሲፔት አድርጌ ነበር። አይገልጽ የሬጋል በሀገር ደረጃ ያለው የበጀት ምደባም ለኪነ ጥበብ በስነ ስዕል መግለጽ ተቀዳሚ ተግባራቸው ሆኖ ሳለ ኑረውን ወይ የሰርከስ ሆነ ፈሸሌ ሱዳን ዓለም ታሪክ ውስጥ ስናይ ያላደግን ሀገራት ደግሞ ሳይከፈለን ትብብር ሳንጠየቅ የነሱን ገበያ በማፍና መናገር ይብቃን። አካባቢ የሚገነዘብ መሆን አለበት። ሙዚቃ ቅድም በነካነው ሁሉ ውስጥ እንደዛ ካደረግን በኋላ ፕራይቬት ችግር ብቻ ከሆነ ሰው ተስፋን ኬት ያመጣል?